ጠንካራ ክርስቲያን መሆን እንፈልጋለን፣ ግን ጭፈራ ቤት ነው የምናመሸው። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን ጉቦ ከሚቀበሉ ሰዎች መካከል ነው የምንኖረው። ጠንካራ ክርስቲያን መሆን እንፈልጋለን፣ ግን በአንዲት ሴት በአንድ ወንድ ተወስነን መኖር ደግሞ ማንችል ነን። ጠንካራ ክርስቲያን መሆን በጣም ምኞታችን፣ ግን እንዋሻለን። አንድም ቀን እውነት የሚባል ነገር ሳይቶብን ነው። ታዲያ ዝም ብሎ የሚመጣ ነገር ነው እንዴ ጠንካራ ክርስቲያን? ዝም ብሎ የሚፈጠር ነገር ይመስላችኋል? ከሰማይ ዱብ የሚል ነገር እግዚአብሔር እንዴት ባለን መንገድ ነው እኛን ረድቶን ጠንካሮች ሊያደርገን የሚችለው? ምን ብናደርግ ነው ብላችሁ አታስቡ? ጥቂት ተጋድሎ እኮ ያስፈልጋል። ጥቂት የምትቃወሙት ነገር እኮ ያስፈልጋል። በእውነት ክርስቲያኖች ጥቂት የምንቃወመው ነገር ቢያንስ ቦታ እንምረጥ እንጂ ለክርስቲያን የማይሆን ቦታ እንኳን ባንገኝ ምን አለበት? ቢያንስ ጥቂት ኃጢአቶችን እንኳን እንቃወም እንጂ በእውነት ክርስቲያኖች ቢያንስ ራቁትነትን እንኳን እንቃወም እንጂ ራቁትን ካለመሄድ እንኳን መታቀብ ያልቻልን እኛ በእውነት እንዴት ብለን ነው ጠንካራ ክርስቲያኖች መሆን? እንዴት ብለን ጽድቅን ለብሰን መሄድ የምንችለው? ልብስ እንኳን መልበስ ያቃተን እንዴት ብለን ነው ጽድቅን መልበስ የምንችለው? ከሰው ጋር እንኳን መኖር ያቃተን እንዴት ብለን ነው ከክርስቶስ ጋር መኖር የምንችለው? በክርስትና ቦታዎች በአምልኮ ስፍራዎች ጥቂት ጊዜ እንኳን ተረጋግተን መቀመጥ ያልቻልን እኛ እንዴት ብለን ነው የመንግስቱ ዜጎች የሰማያዊት መንግስት ርስት ተካፋዮች መሆን የምንችለው? እንዴት ብለን ነው? በጣም እኮ ነው የሚሰቀጥጠን በአምልኮ ስፍራዎች ላይ ጥቂት ጊዜ መቆየት። እዚያ ካፌ ላይ ተቀምጠን ረጅም ጊዜ የምናሳልፍ ሰዎች የአምልኮ ስፍራዎች ላይ ግን አንድ አቡነ ዘበሰማያት ለመድገም በጣም ረጅም ይሆንብናል። እየተጓዝን አይደለም የምንጨርሰው። ብዙዎቻችን ጸሎት እየተጓዝን እኮ ነው የምንጨርሰው። ጉባኤ ተጀምሮ እስኪያልቅ የሚቆዩ በጣም ጥቂቶች ናቸው። በምን አቅማችን ያንን ማናደርገዋለን? ዝም ብሎ ከሰማይ የሚመጣ ይመስላችኋል? ጥቂት ተጋድሎ በጣም አስፈላጊ ነው። ክርስቲያኖች ጥቂት ተጋድሎ እንኳን ተጋደሉ እንጂ ቢያንስ ሐሰትን ተቃውሟት፣ ቢያንስ ገንዘብን ተጸየፉት፣ ቢያንስ ራቁትነትን ተውት። እሺ ዝሙትን መቋቋም አቅቷችሁ ሊሆን ይችላል። ቢያንስ የዝሙት ምልክቶችን ከእናንተ አርቁ። የማይገባ ጌጥን ከእናንተ አርቁ። በማይገባ ጌጥ አታጊጡ። ቢያንስ ዝሙትን መቋቋም እንኳን ቢከብዳችሁ ለዝሙት የሚያጋልጡ ስፍራዎች እንኳን አትሂዱ። በእውነት ለዝሙት የሚያነሳሱ ምግቦችን ከመብላት እንኳን ተከልከሉ። ሰውነታችሁን ከዝሙት ኃጢአት ሊያረቅላችሁ የሚችል ጾምና ጸሎትን እንኳን ውደዷት። በእውነት ክርስቲያኖች እኛ እንዲሁ ዝም ብለን ያለ ተጋድሎ እንዲሁ ዝም ብሎ ሊመጣ እንደው አንዳንድ ሰዎች ሀብታም መሆን ነው የሚፈልጉት እንጂ እንዴት ሀብታም መሆን እንደሚቻል ሲነግሯቸው ደግሞ ወደ ኋላ የሚያፈገፍጉ ሰዎች አሉ። አሁንም እኛ በጣም ብዙ ጠንካራ ክርስቲያን መሆን ነው የሚፈልገው። ብዙ ሰው በክርስቶስ ፍቅር ውስጥ መኖር ነው የሚፈልገው። ግን ክርስቶስን ለመውደድ እኮ ገንዘብ መጥላት ያስፈልጋል። ክርስቶስን ለመውደድ እኮ ይሄን ዓለም መጥላት ያስፈልጋል። ክርስቶስን ለመውደድ እኮ ራስህን ሳይቀር መናቅ ያስፈልጋል። የታለ ናቀው? ራስህን እያከበር ክርስቶስን ማክበር